CTE or common table expression ይባላል። CTEን እንጀምር። CTE ሁለት ዋና ዋና ጥቅሞች ነው ያሉት። አንደኛው ጥቅሙ እንደምታዩ እዚህ ላይ ለዲራይቭድ ቴብል እንደ አማራጭ ነው፣ እንደ ኦልተርናቲቭ ነው። ዲራይቭድ ቴብል ማለት የሰብ ኩዌሪ አይነት ነው። ሰብ ኩዌሪው ምን ላይ ሲሆን ነው? እንደ ፍሮም ክሎዝ ላይ ሲገባ ነው እንደ ዲራይቭድ ቴብል የምንለው። ኦኬ አሳይሻለሁ በእንትን አሁን ለምሳሌ ይሄንን ባሳይሽ፣ ይሄ አሁን ሰብ ኩዌሪው ምን ላይ ነው የገባ? ፍሮም ክሎዝ ላይ ነው የገባ አይደለ? እና እንደዚህ በሚሆን ሰዓት ሰብ ኩዌሪው እንደ ቴብል ነው እያገለገለ ያለ አይደል? እና እነዚህ ናቸው ዲራይቭድ ቴብል የሚባሉ። ኦኬ ስለዚህ ለነሱ እንደ አማራጭ ይሆናል ማለት ነው። ይሄ CTE በዲራይቭድ ቴብል የሚሰራውን ነገር በCTE ልትሰሪው ትችያለሽ፣ ወይም CTEንም በዚህ ልትሰሪው ትችያለሽ፣ እንደ ሁኔታቸው አንድ አይነት ነገር ያው ሲሆን ማለት ነው። ሌላ ሁለተኛ ጥቅሙ ደግሞ ሪከርዥን የሚባል ነገር አለ። ያንን ሪከርዥንን ቀለል ለማድረግ ነው ይላል። ያም ስለ ሪከርዥን እውቀቱ አለሽ? ሪከርሲቭ ነገር ጋር የተያያዘ ነው። አዎ ሪከርሲቭ ነገር ነው። በፕሮግራሚንግ ለምሳሌ አንድ የሚደጋገምን ነገር ወይ በሪከርዥን ትሰሪዋለሽ ወይ ደግሞ በሉፕ የሚባሉ ነገሮች አሉና ይሄ ሪከርዥን ማለት የሆነ ነገር እስኪሆን ድረስ እየደጋገመ አንድን ነገር እየደጋገመ የሚሄድ አይነት አካሄድ፣ እንደዚህ አይነት ፓተርን ሲኩዌንስ ነገር ያለው ነገር ሲኖር የምንጠቀምበት ነገር ነው። አሁን ይሄ ሪከርዥን ማለት እንደዛ የሚደጋገም ነገር ነው እና እንደዚህ አይነት ነገሮችን ሪከርሲቭ የሆኑ ነገሮችን ለመስራትም ያገለግላል ይሄ CTE። የCTE ሲንታክስ ምን ይመስላል? ለምሳሌ ያክል CTEያችን ስንጽፈው ዊዝ ብለን ነው የምንጀምረው። ለምታዩች ኪወርድ ዊዝ ምትላለች። ከዛ በኋላ ስም እንሰጠዋለን። ልክ እንደ ቴብል ኤሊየስ ብለሽ ውሰጁ፣ ወይም ያው የኩዌሪያችን ይሄን አሁን እንደ ዲራይቭድ ቴብል አድርገን ብንወስደው ውስጥ ያለውን እዚህ አዝ ውስጥ ያለውን ይሄን የዚህ እንደ ስም ሆኖ ነው የሚያገለግል እና ዊዝ እንላለን። የCTEያችን ስም እንሰጠዋለን። እዚህ ላይ እንፈልገውን ስም እንሰጣለን። ከዛ አዝ እንልና ልክ አሁን ቪው ምናምን ስንፈጥር እንደምንለው ሁሉ ከዛ ይሄንን እንከፍታለን። እዚህ ላይ እንዘጋና ውስጥ ላይ የምንፈልገውን ኩዌሪ እናስገባለን። እና ይሄ የCTEያችን ዴፊኒሽናችን ነው ማለት ነው። አሁን ሲምፕል CTEያችን ይሄን ይመስላል። አጠቃላይ ይሄ CTE ዴፊኒሽኑ በዚህ መንገድ ነው። ከዛ በኋላ ያንን የምትጠቀሚው እንዴት ነው? ታች ላይ ወርደሽ ያው ሴሌክት የምትፈልጊውን ታሪግና ፍሮም CTE ኔም እና ልክ እንደ ቴብል ነው የሚያገለግል። አሁን ይሄ ሌላ ነገር ደግሞ እንትን ማድረግ ያለብሽ ይሄንን ሬፈረንስ የምታደርጊው ኢሚዲየትሊ አፍተር ከዚችኛዋ ከብሬሷ ከፓሬንተሲስ ነው የሚባለው ያገ ከሷ ቀጥሎ ያለው ሴሌክት ነው ይሄን ሬፈረንስ ማድረግ የሚችል። አሁን ከዚህ ታች ወርጄ ሴሌክት ፍሮም CTE ኔም ብል ከዛ በኋላ ያውቀው ልክ አንድ ሴሌክት ብቻ ነው የሚያውቀው ማለት ነው ከCTE ቀጥሎ እና ቴምፖራሪ ነው ስኮፑ ያበቃል ማለት ነው ከዚህኛው ሴሌክት በኋላ። እና እንትኑ ይሄንን ይመስላል የCTEያችን በዚህ መልኩ ነው ዋና ስትራክቸሩ ማለት ነው። ሌላው ነገር እንትን ማለት ያለብን ነገር ከCTEያችን በፊት ሴሚኮለን መኖር አለበት። አሁን እዚህ ላይ ዊዝ የሚለው አለ። ከዚህ በፊት ሴሚኮለን መኖር አለበት። ያ ከሌለው እንደ እሺ አይለን ማለት እንደ ሲንታክስ ኤረር ያመጣል። ሌላ ኮድ ከፊት ለፊቱ ካለ ነው ከፊቱ ከሱ በላይ ሌላ ኮድ ካለ ማለት ነው። ግን የመጀመሪያው ከሆነ ስክሪፕታችን ላይ የመጀመሪያው ነገር ከሆነ ችግር የለውም። ግን ከሱ በላይ ሌላ ኮድ ካለ ሴሚኮሎን መጻፍ አለብን፣ ወይም ደግሞ ይቺ ጎ የምትለዋንም
መጠቀም አለብን እና እነዚህ ምን ይባላሉ? ባች ተርሚኔተር ይባላሉ በዚህ ላይ ማለት ነው። አሁን ለምሳሌ ይሄንን ስክሪፕት እንዳለ ኤክሲኪዩት ባደርገው ምንድነው የሚያደርገው? ልክ እነዚህ ባች ተርሚኔተሮችን እያየ በእነዚህ የምንልከው ነገር በፓኬት መልኩ ነው የሚላከው ወደ ሰርቨሩ። አሁን ሰርቨራችን በእርግጥ የሚጠቀመው እዚህ ሎካል ነው፣ እኔ ላይ ግን ሌላ ቦታ ያለ ሰርቨር ላይ ሊሆን ይችላል እና በኔትወርክ ነው የሚሄድ። ስለዚህ በአንድ ባች ያሉትን አሁን ይሄን እንደ አንድ ባች ነው የሚቆጥረው፣ ምክንያቱም እዚህ ላይ ተርሚኔተር ስላለ። ስለዚህ ይሄንን አንድ ላይ ነው የሚልከው፣ ከዛ በኋላ ያለውን አንድ ላይ ነው የሚልከው። ግን ይሄ ነገር ከሌለ ሁለቱን አንድ ላይ አድርጎ ይልከዋል ማለት ነው። ስለዚህ እነዚህ ባች ተርሚኔተር ይባላሉ። ሴሚኮለን ሁሉም ዴታቤዞች ላይ ባች ተርሚኔተር ናት። ኤስኪዩኤል ሰርቨር ብቻ ሳይሆን ማይ ኤስኪዩኤል፣ ኦራክል፣ ሌሎችም ዴታቤዞች ላይ እንደ ስታንዳርድ ሴሚኮለን ነው። ኤስኪዩኤል ሰርቨር ላይ ደግሞ የራሱ ይሄ ጎ የሚለው አለ እና ይሄ ጎም እንደ ተርሚኔተር ያገለግላል። ከሁለት አንዱ መጠቀም ትችላለች እዚህ ኤስኪዩኤል ሰርቨር ላይ እና ይሄኛው የሚለው እሱን ነው። ያ የሆነበት ምክንያት ምንድነው መሰለሽ? ልክ ከሴሌክት በኋላ አሁን ለምሳሌ እንዴት አይነት ነገር ሊኖር ይችላል መሰለሽ? select star from A ከዛ በኋላ with no log እንዲህ አይነት ኩዌሪ ሊጻፍ ይችላል እና ልክ የዚህ የሰሌክቱ ክፍል ሆኖ ከቴብል በኋላ እንደ with ሆኖ እንደ ተጨማሪ ክሎዝ ነገር አይነት ማለት ነው ሆኖ ስለሚያገለግል ለዛ ነው ይሄ ነገር ከዛ በፊት ያለው ሴሌክት አካል ሊሆን ይችላል ብሎ ይምታታል ኤስኪዩኤል ሰርቨር። ለዛ ነው ተርሚኔተር ያስፈልገበት ምክንያት። ኦኬ እንድታስታውሹ እንዲያገለግልሽ እና በዛ ምክንያት ነው ሴሚኮለን ወይም ባች ተርሚኔተር የሚያገለግለው። ከዛ ቀጥሎ ሄድ ዲራይቭድ ቴብልን እንዴት ወደ ሲቲኢ እንቀይረዋለን የሚለውን ነው። የመጀመሪያው ላይ define the CTE query alias ወይም query definition ማለት ነው by using the subquery of the derived table። ያ ማለት ምን ማለት ነው? ይሄ አሁን derived ቴብላችን ነው አይደለ? እና ይሄንን ውስጥ ላይ ያለውን ነገር የሲቲኢያችን ዴፊኒሽን ላይ እናስገባዋለን መጀመሪያ። ሴሚኮለን ብዬ ልጀምር እንዳልኩሽ ያስፈልጋል አይደለ? ከዛ with እላለሁኝ ስም የፈለኩትን ሰጠዋለሁ ሲቲኢ ልበለው አሁን ለምሳሌ። ከዛ as እላለሁ አይደል? ከዛ ይሄን ትከፍቻለሽ ዝጊው። ከዛ በኋላ እዚህ ውስጥ የምትፈልጊውን ነገር ታስቀምጫለሽ። አሁን በእኛ እንትን ይሄንን derived table ወደ ሲቲኢ ለመቀየር ስንፈልግ ውስጥ ላይ ያለውን ነገር ቀጥታ ሄድና ኮፒ አደርገዋለሁ። ከዛ እዚህ ውስጥ ከዛ በኋላ ታች ተወርጅና መጨረሻ replace the derived table main query with the new query alias። የዚህኛው አሁን የዲራይቭድ ቴብላችን እንትናችን ምንድነው? ይሄ ነው አይደል? select avg ምናምን የሚል ነው። ይሄንን ኮፒ እናደርገውና እዚህ ላይ ፔስት። ከዛ በኋላ from እንልና እቺስ የሲቲኢያችን የሰጠናትን ስም እንጠቀማለን። በዚህ መልኩ እናደርገዋለን ማለት ነው። ስቴፕ 1 እዚህ ላይ የኩዌሪ ኤሊያስ ወይም ኩዌሪ ዴፊኒሽንን ብንለው እንችላለን። እዛ ውስጥ ዲራይቭድ ቴብሉን ከዛ ውስጥ ያለውን እዚህ ዴፊኒሽንሽ ውስጥ ታስቀምጫዋለሽ።
በቃ ከዛ በኋላ እዚህ ስም ሰጠሽው እንደ ቴብል ያገለግላል አይደል? አሁን ይሄ ሲቲ የምትለው አንድ ቴብል ናት። እዚህ ላይ የዘረዘርናቸው እንትኖች ኮለም ኔሞች ይሆናሉ። እዚህ ላይ አሁን ሴልስ ኦርደር አይዲ ይሄኛው ቶታል እነዚህ ሁለት ነገሮች አሉት። ከዛ ውስጥ እኛ ምን ነው ያወጣ ነው ቶታል የሚለውን ብቻ ነው ያወጣን። ብንፈልግ ይሄንንም ልናወጣ እንችላለን። ከዛ በቃ ፍሮም ብለን ቴብል ኔማችን እናስቀምጣለን። እስቲ ኤክዚኪዩት እናደርግና እንየው በሁለቱ ኦኬ መጥቷል። በሁለቱን አንድ ላይ ኤክዚኪዩት አድርገን እንየው። ኤክስኪዩሽን ፕላናችንን ማየት እንችላለን። ግልጽ ነው አይደል? ግን ይሄ አሁን ዲራይቭድ ቴብል እንዴት ወደ ሲቲ እንደምታደርጊ እስካሁን ግልጽ ነው። በቃ እዚህ ሰብኩዌሪያችን እንደ ቴብል ሆና በምታገለግልበት ቦታ ልክ እሷን በዚህ መልኩ ዊዝ የሲቲያችን ስም እንሰጠዋለን። አዝ ብለን ዲፋይን እናደርጋለን። ከስር ከዛ ውስጥ ማውጣት የምንፈልገውን ነገር ሴሌክት ምናምን ብለን ፍሮም ዲስ ብለን እናስቀምጣለን ማለት ነው። ድራይቭድ ቴብል እና ሰብኩዌሪ አንድ አይነት ናቸው። ሰብኩዌሪ ነው ይሄ እኮ ይሄ ሰብኩዌሪ ነው። ዲራይቭድ ቴብል የተባለ እንደ ቴብል ድራይቭ ስላደረግ እና ልክ እንደ ቴብል ዲራይቭ ተደርጎ እንደ ቴብል ሆኖ ስላገለገለ ነው ዲራይቭ ቴብል የሚባል እንጂ ሰብኩዌሪ ነው በቃ ይሄ። ስለዚህ አንድ አይነት ነገር ናቸው ማለት እንችላለን ማለት ነው። ሰብኩዌሪ እና ዲራይቭ ቴብል አንድ አይነት አይደሉም። ሰብኩዌሪ ብዙ አይነት ሰብኩዌሪ ነው ያለው። በዚህኛው ኬዝ በዚህኛው ኬዝ እና ዲራይቭ ቴብል ማለት የሰብኩዌሪ ዋን ፓርት ልክ ፍሮም ክሎዝ ላይ ሲገባ እንደዛ ብለን እንወስደው ብለሽ በዛ ነው። ልክ ሰብኩዌሪ ፍሮም ክሎዝ ላይ ሲገባ ድራይቭድ ቴብል ነው ማለት እንችላለን ማለት ነው። እሺ እንትናችን በመከራ መጥቷል። እንደምታዩ ተመሳሳይ ነው። ትክክል ያመጣልን ነገር ተመሳሳይ ነው። እስኪ እንቀጥል። ሲቲኢ ዊ ካን አሁን ያሳየውሽ አንድ ሲቲኢ ነው አይደለ? ግን በአንድ እንትን ውስጥ አንድ ሲቲ ውስጥ ብዙ ዴፊኒሽኖች ሊኖሩ ይችላሉ። አለች ምሳሌ እሱ ላሳይሽ። አሁን ይሄ አንድ ዲራይቭድ ቴብል ነው። ሌላ እሱን ራሱ በመልኩ እንደምንቀይረው ነው። ይሄ አሁን እዚህ ላይ ራሱ ሴሌክት ስታር ይላል። ፍሮም ሴሌክት ሮ ነምበር ኦቨር ኦርደር ባይ ኔም አዝ ሮ ነምበር ፕሮዳክት አይዲ ኔም ለስ ፕራይስ እንዲህ አይነት ነገር የሚል አለ እና ይሄንን ወደ ሲቲ እንዴት አድርገን እንደምንቀይረው ነው። አሁን በመሰረቱ ይሄኛው ያው ዲራይቭድ ቴብል ነው አይደል? ቅድም ባወራነው መሰረት ውስጥ ያለው ኩዌሪው አሁን ይሄ ዲራይቭድ ቴብል ነው። ይሄንን አሁን ወደ ሳብኩዌሪ ስንቀይረው ምን አደረግን? ዊዝ አል ከላይ ሴሚኮለን አላት ስም ሰጠ ነው። ዊዝ ኩዌሪ ያለው አዝ ከፈትን ዘጋን። ያንን ኮፒ አድርገን ፔስት አደረግነው እዚህ ውስጥ ይሄኛው። ከዛ በኋላ ሴሌክት ስታር ነበር ሴሌክት ስታር አልኩት። ፍሮም ይሄንን ቤዝ ኩዌሪ ያው እዚህኛው ላይ ዌር ክሎዝ ስለነበረው ዌር ክሎዝን እዚህ ላይ ማመጣሁት እዛ እንዲናርገን ኤክስኪዩት አድርገን ማየት እንችላለን። ይሄ ግን አንድ ኩዌሪ ነው። ያው ተጨማሪ ምሳሌ ለማየት ያክል ነው እንጂ ባለ ሁለቱ ቀጥሎ
አንድ አይነት ሪዛልት ነው የሚያመጣው ሁለቱ። ይሄና ይሄ አንድ አይነት ማምጣት አለባቸው። እስኪመጣ ወደ multiple CTE definition ስንሄድ ይኸውልሽ በዚህ መንገድ ነው የምናደርገው። አሁን ለምሳሌ እንደ እዚህ ላይ ይሄ አንድ ዲራይቭቲቭ ነገር ብለሽ ወሰጂውና እዚህ ላይ አንድ አለ። እሱን ምን አልነው? ፓረንታል ነው። ከዛ ከካስተመሩ ላይ እነዚህ ነገሮች አወጣ። ከዛ ከሴልስ ኦርደር ሄደር ደግሞ ተወሰኑ ነገሮችን አውጥተን ይሄንን የሆነ ስም ሰጠነው፣ ቻይልድ አለ። ኦኬ ስለዚህ እንትኑ ተመሳሳይ ነው። እዚህ ላይ ግን እዚህ ላይ ምንድነው የምናደርግ? ኮማ አድርገን የቀጠልን እንጂ ሌላ ዊት አላልንም። ሴሚኮለን አላደረግንም። ሴሚኮለን አላደረግንም፣ ዊት አላልንም። ምክንያቱም በአንድ ሲቲኢ ውስጥ ናቸው። ኦኬ እንደዚህ ይመስላል። 20 እንትኖች ያሳያል። ይሄኛው 20 ነገሮች አሉት እና ተመሳሳይ ነገር ነው የሚያመጣ። ከዛ እዚህ ላይ with አል parent as አል ነው select ከካስተመሩ እነኚህ ነገሮች እናወጣል። customer ID, first name, last name from customer። ከዛ ከሴልስ ኦርደር ሄደር ደግሞ የሆኑ ነገሮች እናወጣልና ሌላ ስም ሰጠነው። ከዛ የሚወጡት ስለዚህ እንደ ሌላ ቴብል አገለገለ ማለት ነው። አንድ ቴብል ይሄ ሌላ ቴብል as ከዛ select sales order ID, customer ID, will do ያው እነዚህ ከዛ ውስጥ ያሉ ኮለሞች ናቸው from this አለ። ከዛ እዚህ ላይ ሲንታክሷን የምታስታውሻት ምንድነው? with ብለሽ የመጀመሪያውን ዲፋይን ታደርጊያለሽ። ከዛ በኋላ ካማ ታረጊና ስም ተሰጫዋለሽ ለሁለተኛው። as ትይና ትከፍቻለሽ፣ ትዘጊያለሽ። ውስጥ ላይ የምትፈልጊውን ኩዌሪ ትጽፊያለሽ። ጨረስሽ። ሌላ ሶስተኛ ካለሽ አሁንም ታጭወረሽ ካማ አድርገሽ መቀጠል ትችያለሽ። ኦኬ እንደ እንትንሽ አስፈላጊነት ማለት ነው። ከዛ አሁን በዚህ ኬዝ አንድ ቴብል ሁለት ቴብል ማለት ነው አይደል? አዎ ያለ እና አሁን እነዚህ ነገሮች በጆይን በምናምን መጠቀም ስትፈልጊ በዚህ መንገድ ተጠቀሚያለሽ። ዩኒየንም ማድረግ የምትፈልጊ ከሆነ ተመሳሳይ ነገር ካላቸው ብቻ እንዳስፈላጊነቱ እና ሴሌክታችን እዚህ ላይ መጣ ማለት ነው። ከታች ሴሌክት ስታር አለ from parent p join child c on ልክ እንደ ማንኛውም ቴብል ነው አሁን ጆይን እያደረግናቸው ያለው። p dot customer id equals c dot customer id። ስለዚህ በዚህ መልኩ multiple definitionዎችን CTE query definitionዎችን መጻፍ እንችላለን ማለት ነው። ስለዚህ እንዲህ አይነት ነገር ብታይ እነዛ ናቸው በቃ የአንድ CTE አካሎች ናቸው ማለት ነው። በዚህ መንገድ ስቀመጥ ስለዚህ ውጤቱ ይህንን ይመስላል ማለት ነው። የአሁኑ ኩዌሪ አሁን የአሁኑ CTE ሪከርሲቭ CTE ነው ማለት እንችላለን ወይስ? አይደለም። ይሄ በቃ ኖርማል CTE ነው። ምንም ሁለት እንትኖች አብረው መጡ እንጂ ሪከርሲቭ አይደለም። ኦኬ CTEን እንድትመርጥ ያደርጋ አሁን እዚህ ላይ ምንድነው ማለት ይሄ ኛው ኩዌሪ ይሄንን ሪዛልት ለማምጣት በኖርማል በጆይን ብቻ መስራት አይቻልም ነበር? ትችያለሽ። አማራጭ ናቸው እኮ በነገራችን ላይ እነዚህ ሁሉ ነገሮች እኮ የግድ እኮ በCTE መሰራት ያለበት ነገር እኮ የለም። እና ባለፈው እንደነገርኩሽ አብዛኛውን ጆይን ማነው ሰብኩዌሪ ራሱ በጆይን ይሰራል። ጆይንም በሰብኩዌሪ ይሰራል። ይሄም ራሱ እንዳንድ አማራጭ ነው እንጂ የግድ በCTE መሰራት አለበት የሚል ነገር የለም። ግን ምንድነው አሁን እዚህ ላይ እንትኑን ቀለል ያደርግልሻል። ምናልባት ያም ሆኖ እንደ ምርጫሽ ነው። አሁን ብዙ ሰው በዲራይቭ ቴብል መስራት ይፈልጋል። አንዳንዱ ደግሞ ምናልባት
ዴፊኒሽኑ ኮምፕሌክስ የሚሆን ከሆነ እንዲያርግ እንደ ቴብል ባረገው እዚህ ላይ ሴሌክት አረገው ቀለል ሊልልኛል ሊል ይችላል እንጂ እንደ ሰው ምርጫ ነው እንጂ የግድ ግዴታ ይሄንን ተጠቀም የሚል ነገር የለም። እንደዛ ግልጽ ነው። ያ ግልጽ ነው። ሌላው ደግሞ ኔስት ሊሆን ይችላል። ሲቲኢዎች ማለት እዛው ውስጡ ላይ እንደገና ልንጠቀመው እንችላለን ማለት ነው ሲቲኢውን። ይሄም ራሱ ሪከርዥን አይደለም ኔስቲንግ ነው። የኔስትድ ሲቲኢ ምሳሌያችን ይህንን ይመስላል። ምሳሌ with parent as አለና ፓረንቱን ከካስተመር እነዚህን ነገሮች አወጣን። ከዛ እዚህ ላይ ሄድንና ቻይልድ ብለን ሌላ ሲቲኢ ፈጠርን። ከዛ ሴሌክት አለና እዚህ ውስጥ ላይ ሌላ ጆይን አደረግን። ከዛ ውስጥ ላይ አሁን እዚህ የኩዌሪ ዴፊኒሽናችን ውስጥ ላይ ራሱ ሲቲኢውን ጠራ ነው ማለት ጆይን ተጠቀምነው። ያ ፓረንት የሚለው ማን ነው? የራሱ ሲቲኢው አንደኛው ሲቲኢው እና ኔስቲንግ አሁን እዚህ ላይ ሌላም ቴብል ልትጠቀም ትችላለሽ አይደል? ይሄ አሁን ሰብ ኩዌሪ ነው። በቃ እንደማንኛው ሰብ ኩዌሪ አይነት ነገር አድርገሽ ወሰጂ ውስጥ ላይ የምንጽፈው ነገር እና ከሴልስ ኦርደር ሄደር የሆኑ ነገሮች እነዚህን አወጣን። እንደገና ደግሞ ከዚህኛው ሲቲኢ ደግሞ ፈርስት ኔም ላስት ኔም እነዚህ ነገሮች አወጣን። በምን አድርገን ጆይን አድርገን ከማን ጋር ነው ጆይን ያደረግነው? ከራሱ ከሲቲኢው ጋር እና ኔስቲንግ የሚባለው ይሄ ነው። ውስጥ ላይ የአንደኛው ሲቲኢ ላይ ሌላኛው ሲቲኢ ስትጠሪው ማለት ነው። ውስጥ ዴፊኒሽኑ ላይ ታች እዚህ ላይ ምናምን አይደለም። የኩዌሪ ዴፊኒሽኑ ውስጥ ስትጠቀሚ ነው ኔስቲንግ የሚባል። እዚህ ላይ ግን አንድ እንትን ማለት ያለብሽ ነገር አሁን እዚህ ከላይኛው ላይ የታችኛውን ቻይልዱን ለመጠቀም ብትሞክሪ አይሰራልሽ። ምክንያቱም ቻይልዱ ገና አልታወቀም፣ ከታች ነው ያለ። ስለዚህ እንትን የምናረግ ከላይ የተጠቀሰውን ልክ የፕሮግራማችን ፍሎ ከላይ ወደታች ነው የሚወርድ። እንደዛ ስለሆነ ከላይ ያለውን እዚህ ላይ ስትደርሺ ያውቀዋል፣ ግን እዚህ ላይ ሆነሽ የታችኛውን አያውቀው እና ከታች ያለው የሲቲኢ ዴፊኒሽን እዚህ ላይ ስለማይታወቅ እዚህ ውስጥ ኔስት ሊሆን አይችልም። ከታችኛው ነው ኔስት የምናደርገው እና ልክ ማንኛውንም ቴብል እንደምንጠቀመው ሁሉ ውስጥ ላይ እዚህ ዴፊኒሽናችን ይሄን ቴብል ተጠቅመናል አይደል? ያን እንደምንጠቀመው ሁሉ ራሱን ኩዌሪያችንን ይሄን የሲቲኢ ዴፊኒሽናችንን ውስጥ ላይ እንጠቀመው እንችላለን ለጆይን ለምናምን ማለት ነው። እና ኔስቲንግ በዚህ መልኩ ስንጠቀመው ነው የሲቲኢ ኔስቲንግ የሚባል። እነዚህ ይሄናው ሲቲኢ ቢባል አሁን ፓረንት ሲል በእርግጥ ብዙ ግልጽ ላይሆን ይችላል እና እንዲህ አይነት ነገሮችን ስታገኝ ኔስትድ ሲቲኢ ነው ማለት ነው። እና ያው ማስታወስ ያለብሽ ቅድም ያልኩሽን ነገር ነው። ይህ ኔስት የምናደርገው ከላይ ዲፋይን የተደረገው ቀድሞ የተገለጸው ብቻ ነው። እዚህ ኤክስኪዩት የምናደርገው ነገሮችን ያመጣልናል። ከስተመር ዲቴልስ እሺ አሁን እንትን የምትለዋ ምንድናት? ሪከርሲቭ ሲቲኢ ነው። ትንሽ እንትን ለማድረግ ምናልባት ለመረዳት አንዳንዴ ትንሽ ብታስቸግር ሪከርሲቭ ሲቲኢ ነው። ያም በቃ የሪከርዥን ኮንሰፕት ራሱ ነው ትንሽ ግራ ያጋባ እንጂ እንትኑም በሚመለከት ቀስ ብዬ ካሳየሁሽ እንትኑ አይተሽ ምን እንደሆነ ማወቅ ትችያለሽ። በቀላሉ ሲንታክሱን መያዝ ትችያለሽ። እሱ አይከብድም። ሪከርሲቭ እና ሉፕ አንድ አይነት ናቸው ነው ያልከኝ ወይስ የሚለዩበት ነገር አላቸው? ተመሳሳይ ነገር ናቸው። ግን አሁን
ያው ብዙ ጊዜ ፕሮግራሚንግ ላይ ነው ያሉ። ይሄም ያው የፕሮግራሚንግ አካልም ስለሆነ ነው በእርግጥ SQLም ቢሆን እና አማራጮች ናቸው በእርግጥ በሪከርዥን ልትሰሪ ትችያለሽ። ሪከርዥን የሚሄድበት አካሄድ ይለያል፣ ሉፒንግ የሚሄድበት አካሄድ ይለያያል። ስራቸው ግን ተመሳሳይ ነው ማለት ነው። አዎ ስራቸው ይመሳሰላል። በቃ የሆነ ሉፕ የሚለው አይዲያ ቀለል የሚል መሰለኝ ከሪከርሲቭ ዝም ብዬ እንዲሁ ከማዳመጥ ብዛት ማለት ነው። አዎ የሉፑ እንትን ይላል። አሁን ለምሳሌ ከ1 እስከ 10 ያሉ ቁጥሮችን አውጣልኝ የሚል ነገር ብትሰሪ አሁን በፕሮግራሚንግ ኮድ ይሄ አሁን በሉፕ ታደርጊዋለሽ። ከ1 ታስነሽና እየጨመረ እንዴት ታደርጊዋለሽ? በአንድ እየጨመረ ፎር ሉፕ ምናምን። አዎ እና ፎር ሉፕ ምናምን ከ1 ይነሳል 1 2 3 4 5 እያለ እስከ 10 ይሄዳል ምናምን በዚህ መልኩ ይሄዳል። ወይም ደግሞ የሆነ ፎርስ ሲሆን ድረስ እንዲያርግ የሆነ ፍላግ ነገር ታረጊና እንደ ያረግሽ ሉፕ ነገሮች ትሰሪያለሽ። ሪከርዥን ደግሞ ምንድነው? የሆነ ማቆሚያ በብዛት ይመሳሰላል። ግን ምንድነው የሚሆነው ነገር የሆነ ማቆሚያ ነገር ይኖርሻል። ምን ሲሆን እንደሚያቆም ዲፋይን ታደርጊያለሽ። ከዛ በኋላ ተመልሶ ራሱን የሆነ እንደ ፋንክሽን ነገር ነው ተመልሶ ራሱን ይጠራል። ተመልሶ ራሱን ይጠራና ግን የሆነ ነገሩ መጀመሪያ የሚያቆምበትን ነገር ትሰጪዋለሽ። ከዛ በኋላ እየሄደ ከሷ ከማቆሚያው ላይ ይነሳና ይሄዳል ወደ ላይ አይነት። ቆይ ወደ እንትኖቹ እንግባ። ቆይ በቃል ለማብራራት ትንሽ ያስቸግራል እና የዴፊኒሽኑን ልግለጽልሽ እና ከዛ ምናልባት የአብራራው ሲሄድ የተሻለ ግልጽ ሊሆን ይችላል ብዬ ገምታለሁ። አንድ እንትን የሚለው ነገር 2 ኮምፖነንቶች አሉት። ይሄ ሪከርሲቭ ሲቲ የሚባለው አንከር ሜምበር እና ሪከርሲቭ ሜምበር የሚባሉ 2 ክፍሎች አሉት። እና ይሄ አንከር ሜምበር ያው በእንትኑ ስንጽፈው ኩዌሪያችንን የመጀመሪያው ኩዌሪ ያው 2 ክፍል ነው የሚኖርሽ። ያን ሪከርሲቭ ሲቲ ሲኖር 2 ክፍሎች ናቸው፣ 2 ኩዌሪዎች ናቸው የሚኖሩሽ። እና አንከር ለምሳሌ ይሻላል። አሁን እዚህ ላይ ይሄኛው አንከር ሜምበር ይባላል። ይሄ የመጀመሪያው። ከዛ በምንድን ነው የምናገናኘው? ዩኒየን ኦል በሚል ነው የምናገናኘው አንከር ሜምበር እና ሪከርሲቭ ሜምበር የሚባለው። እና አሁን እንደምታየው 2 ሴሌክቶች ናቸው ያሉ። ቅድም ያየናቸው ላይ ሲቲያችን ውስጥ አንድ ነው አይደል ያለ? አንድ ሲቲ ውስጥ አንድ ሴሌክት ነው ያለ። እዚህኛው ላይ ግን 2 ሴሌክት ነው የሚኖረው ሪከርሲቭ ሲቲ ሲሆን እና የመጀመሪያው ኩዌሪ አንከር ሜምበር ይባላል። ሃይራርኪካል የሆነ ነገር ነው። አሁን የሪከርሲቭ ነገር ስንጠቀም አሁን ለምሳሌ አንድ መስሪያ ቤት ውስጥ ሲኢኦ ይኖራል አይደል? ከሲኢኦ በታች ቪፒዎች ይኖራሉ። ከቪፒ በታች ማኔጀር ይኖራል። ከማኔጀር በታች ደግሞ ሊድ ምናምን ይኖራል። ከዛ እያለ ዲቨሎፐር ምናምን እንዲህ አድሚን ምናምን እያለ ወደታች ይወርዳል አይደል? እና ይሄ አሁን ሪከርዥን በእንደዚህ አይነት ሁኔታዎች ነው የምትጠቀሚ። እንዲህ ሃይራርኪካል የሆነ ዴታ ሲኖርሽ ከዛ ላይ መረጃ ለማውጣት ነው ሪከርሲቭ ሲቲ የምንጠቀመው። እና በዛ አሁን በሰጠውሽ ምሳሌ ላይ አንከር ሜምበሩ የሚባለው አሁን ከሲኢኦ ጀምሮ ወደታች ያሉትን ሰዎች ማውጣት ብትፈልጊ ሲኢኦ አንከር ሜምበርሽ ይሆናል ማለት ነው። ሲኢኦን የምታወጭበት ኩዌሪ መጀመሪያ ላይ ታስቀምጨዋለሽ። ያ አንከር ሜምበሩ ይሆናል። ከዛ ዩኒየን ኦል ትያለሽ። በቃ ይሄ ማንኛውም ኩዌሪ ብትጽፊ መጀመሪያ አንከር ሜምበሩን ታስቀምጫለሽ። ከዛ ቀጥሎ ዩኒየን ኦል ትያለሽ። ከዛ ሪከርሲቭ ሜምበርሽን ታስቀምጫለሽ።
ይሄኛው ሪከርሲቭ ሜምበር ይባላል። ከዛ ልክ እንደ ማንኛውም ሲቲኢ ላይ እንደምታወጪው ነገር ምን ታደርጊያለሽ? ሴሌክት ብለሽ የምትፈልጊያቸውን ነገሮች ታወጫለሽ። ፍሮም ሲቲኢ ነው ያልነው ስሙን አለ። ሲቲኢ ያልነው ከዛ በዚህ መልኩ ታወጪዋለሽ። ኦኬ። የመጀመሪያው ሴሌክት ስቴትመንት እና ከዩኒየኑ በታች ያለው ሴሌክት ስቴትመንት አንድ አይነት ሪዛልት ነው የሚያመጡት ወይስ የተለያየ? የተለያየ ነው። አሁን አንድ ነገር ምንድነው መሰለሽ ተመልሶ ራሱን ሬፈረንስ ያደርጋል እዚህ ላይ ሪከርሲቭ ሜምበሩ ተመልሶ ልክ ቀደም ኔስትድ ሲቲኢ እንዳልነው ሁሉ ይሄኛው መልሶ ከራሱ ጋር ጆይን ያደርጋል። ይሄ ሲቲኢ የሚለው ዋናው እንትናችን አይደለ? ሲቲኢያችን ነው እና ሲቲኡ ጋር መልሶ ጆይን ያደርጋል። ስለዚህ የመጀመሪያው ላይ ምኑን ነው የሚያወጣ? አሁን ለምሳሌ ከሲኢኦ ብንጀምር ያልኩሽ ሲኢኦን ያወጣልናል። ከዛ የዚህን መረጃ ይይዝና ከዛ ተነስቶ ይሄኛው አሁን በእርግጥ ይሄ የሲኢኦ የምናምን አይደለም። ይሄኛውን እናየዋለን ምን እንደሚሰራ ምናምን። ግን በዛ በሲኢኦ ሰጠዎች ምሳሌ ቢሆን ኖሮ ይሄኛው ምንድነው የሚያደርግ? ሲኢኦን ይይዝና አሁን ለምሳሌ ለሲኢኦ ሪፖርት የሚያደርጉት ማን ናቸው? ልክ ለሲኢኦ ቀጥታ ሪፖርት የሚያደርጉትን የመጀመሪያው ራውንድ ላይ እነሱን ያወጣል። እዚህ ላይ ቪፒዎችን ማለት ነው። የመጀመሪያው ላይኛው ላይ ነው? አይ አይደለም። ይሄኛው ሪከርሲቭ ሜምበሩ አንድ ኤክሲኪዩት ሲሆን ኦኬ። ለነገሩ የላይኛውንም ቫልዩ ነው አይደል ይዞ የሚመጣው እዚህኛው ላይ? አዎ መጀመሪያ የላይኛው እቺኛዋ ኤክሲኪዩት ትሆናለች። ኦኬ። መነሻውን ለመያዝ ከዛ በኋላ ይሄ ይደጋገማል። ሪከርሲቭ የተባለም ለዛ ነው። ይሄኛው ሪከርሲቭ ሜምበር የሚባለው እየተደጋገመ ኤክሲኪዩት ይደረጋል እና ልክ በመጀመሪያው ራውንድ ይሄ ኤክሲኪዩት ሲደረግ ከዚህ ላይ ይዟል። መጀመሪያ ሲኢኦ ማን እንደሆነ የሲኢኦውን አይዲ ምናምን ነገር ይይዛል። ከዛ በኋላ ይሄን ኤክሲኪዩት ሲያደርግ ያንን ይይዝና ለሲኢኦ ሪፖርት የሚያደርግ ውስጥ ላይ የሚያገናኝበት ነገር ይኖረዋል። ልክ በአይዲያችሁ በምናምን አድርጎ ማለት ነው። እዚህ ጆይናችን ላይ ምናምን ይኖርና ከዛ ያንን ይዞ ለሲኢኦ ሪፖርት የሚያደርጉ ሰዎችን መጀመሪያው ላይ የእነሱን ያወጣና የሆነ ቦታ ያስቀምጣቸዋል። ከዛ ደግሞ ኤክሲኪዩት ይደረጋል። ሁለተኛው ኤክሲኪዩት ሲደረግ ለእያንዳንዱ ሰው ለሲኢኦ ሪፖርት የሚያደርገው ለምሳሌ አንድ ቪፒ ቢኖር ለዛ ቪፒ ሪፖርት የሚያደርጉ እነማን ናቸው የሚለውን ይወርዳል ወደታች። ከዛ ለሱ ሪፖርት የሚያደርጉ ደግሞ እነማን ናቸው እያለ ወደታች ይወርዳል። ለሌላኛው ቪፒ የሚሄድና ለሱ እስከ መጨረሻ ድረስ ለዛኛው ሪፖርት የሚያደርግ እስከማይኖር ድረስ ይሄንን ነገር ሪከርሲቭሊ ኤክሲኪዩት ያደርገዋል። እና በዚህ መንገድ ይሄድና መጨረሻ ላይ ለዛ ሪፖርት የሚያደርግ አካል ሳይኖር ኩዌሪውን ያቆመዋል። መጨረሻ ላይ ያገኘውን ሪዛልት ሪተርን ያደርጋል ማለት ነው። እና ሪከርዥኑ እንደዚህ ነው። ከሉፕ ጋር የሚመሳሰለውም እየደጋገመ ኤክሲኪዩት ስለሚያደርገው ነው። አሁን ድረስ ያየናቸው ነገሮች በቃ የሆነ ነገር ኤክሲኪዩት ያደርጋል፣ በቃ እንዲጨረሰ ነው። ይሄ ግን ደግሞ ደጋግሞ ምናምን ነው ኤክሲኪዩት የሚያደርገው። አንከር ሜምበር the first query ነው እንዳልኩሽ። You create the first query and combines it with a second query that references the CTE in a join ይላል። እና ደግሞ የዩኒየን ኦል ይኖረዋል። አንከር ሜምበሩ የሆነ ሃይራርኪካል የሆነ ዴታ ውስጥ የታፕ ሌቭሉ ከፍተኛ ከላይ ያለው ነው ማለት ወይም ከዛ የግድ ከሲኢኦ ላይ ይነሳ ይችላል። ከሆነ ቪፒ ተነስተሽም ልትሄጂ ትችያለሽ። ግን ብቻ መነሻሽ ነው የሚሆን የአንከር ሜምበሩ። ይሄ አንከር ሜምበር አንዴ ነው ኤክስኪዩት የሚደረግ። ያንን ያዡ ሪከርሲቭ ሜምበሩ ነው ደጋግሞ ኤክስኪዩት የሚያደርገው። ሪከርሲቭ የሚያደርገው እሱ ነው።
returns every row whose parent is on the level above them. ለእያንዳንዳቸው የቀደመ ያልኩትን ነው። ለእያንዳንዱ ሮ ለዛኛው ለሲኢኦ ሪፖርት የሚያደርጉትን እንትን ያደርጋል ነው የሚለው። ያው ሲኢኦ ከሆነ ለሲኢኦ ሪፖርት የሚያደርጉ ሰዎችን ያወጣል እያንዳንዱን ሮ ማለት ነው። ለዛ ሪፖርት የሚያደርጉትን ሁሉን ያወጣል። ከዛ እንደ ያለ ወደታች እስከ መጨረሻ ድረስ ይሄዳል ነው። እሺ አሁን ይችኛዋን የሰራኋት ምንድነው መሰለሽ? ፕሮዳክት ካቴጎሪ ይሄንን እናውጣና ቆይ እስቲ ስትራክቸሩ ምን ይመስላል? እሺ ይሄ ፕሮዳክት ካቴጎሪ ሚል ቴብል አለን እና ይሄ ቴብል ላይ እንደምታየው ፕሮዳክት ካቴጎሪ አይዲ ያለው parent product category ID ያለው ኔም አለው እነዚህ ነገሮች አሉት እና እንደምታየው እነዚህ አራቱ parent product category አይዲያቸው ነው አይደል? የላቸው parent የላቸው። እነዚህ top level ናቸው። ይሄ አሁን ሃይራርኪካል የሆነ ዴታ ነው በተወሰነ ደረጃ እና ባይክ አለ፣ ኮምፖነንት አለ፣ ክሎዚንግ አለ፣ አክሰሰሪስ አለ እና በእነዚህ ስር ደግሞ ያሉ የተለያዩ አሉ። ለምሳሌ ማውንትን ባይክ አይዲው ስንት ነው? 5 ነው አይደል? የፓረንት ፕሮዳክት ካቴጎሪ አይዲው አንድ ነው። አንድ ደግሞ ማን ነው? በዚህ ደም ስናይ ባይክ። ስለዚህ ባይክ የዚህኛው ፓረንቱ ነው። እናቱ ናት ነው አባቱ ይሁን ማኔጀሩ። አይ እዚህ ላይ አባት ነው ወላጅ ነው። እሺ ከዛ ሮድ ባይክ የስም ፓረንቱ አንድ ነው ይላል። የባይክ ልጅ ነው። ቱሪንግ ባይክም የባይክ ልጅ ነው። ከዛ ሃንድል ባር ደግሞ የሁለት የኮምፖነንት ልጅ ነው። ይሄም እነዚህ ሁሉ የኮምፖነንት ልጅ ናቸው። ብዙ ሃይራርኪ የለውም ግን እስከ ተወሰነ ደረጃ ሁለት ደረጃ ብቻ ነው ያለው። አራት ናቸው እና ይሄም በተወሰነ ደረጃ ሃይራርኪካል የሆነ ዴታ ነው። ግን የተወሰኑ ነገሮችን ኢንሰርት እያደረኩ ለማሳየት ያዘጋጀኋት ነገር ናት እቺ ነገር። እስቲ ኤክስ እንዳደረገው እንዳለ ኤክስ እንዲናርገውና ለጊዜው ስለዚህ የነዚህ ስትራክቸር ይሄንን ይመስላል። እስኪ ወደ ሲቲያችን እንምጣ። ምን ፈጠርኩኝ? ያው ዊዝ አልኩ፣ ሴሚኮሎን አለኝ የለኝም፣ እዚህ ላይ ጎ አለኝ። ከዛ ዊዝ ሲቲኢ አዝ አልኩና ከፕሮዳክት ካቴጎሪ ከዚህኛው ቴብል እነዚህን ነገሮች አወጣው። ፕሮዳክት አይዲውን አወጣው። ፓረንት ፕሮዳክት ካቴጎሪ አይዲውን አወጣው። ስም አወጣው። ከዛ አሁን ይቺ ወሳኝ ናት። አሁን ይቺ ሌብላችን እዚህ ላይ ከዚች ተነስቶ ነው እንግዲህ ሪከርዥናችንን የሚሰራው። ከዛ ሌብል የሚል አዲስ ካለም ፈጠርኩ። ይሄ አሁን ሌብል ስንት ነው ማለት ሌብል የሚል አዲስ ኮለም ለመጨመር ፈልጌ ነው እና ይሄኛውን አሁን ሌብል 0 ማለት ፈልጌ ነው እኔ። ሌብል 1 ከፈለግሽ 1 ማለት ትችያለሽ። እንደንትንሽ ነው 0 ብዬው ነው እኔ። ፕሮግራሚንግ ላይ ብዙ ጊዜ በ0 ነው የሚጀምረው ቁጥር እና ያንን ለነዚህ 0 እንዲሰጣቸው ነው የፈለኩ። ለነዚህ 0 እንዲሰጣቸው እነዚህን በምን አወጣዋቸው? ዌር ክሎዝ እዚህ ላይ ያስቀምጠው። ፓረንት ፕሮዳክት ካቴጎሪ አይዲያቸው ናው የሆኑትን
ሌብላቸውን ዜሮ አድርገው አልኩት። ስለዚህ እነዚህ ምን የሆኑ ማለት ነው? አንከር ሜምበራችን እነዚህ ሆኑ። ከነዚህ ይነሳል ማለት ነው። ከዛ ይህን ዜሮ አልኩ። ይሄኛው ለጊዜው ማቆየት ይቻላል። የሆነ ሶርት ማድረጊያ ነገር የጨመርኩት ነው። ይሄ ፕሮዳክት ካቴጎሪ አይዲ ኤክሲኪዩት እናድርግና ይሄን አሁን ኤክሲኪዩት ስናደርገው ፕሮዳክት ካቴጎሪ አይዲ 1 2 3 4 እነዚህ አይደሉ ፓረንት የሌላቸው ኢዝናል ስላል አራቱን አመጣልን። ምንድነው ያወጣው? ካቴጎሪ አይዲውን ፓረንታቸውን የፓረንቱን አይዲ ካለ ያው ስለሌላቸው ነው። ከዛ ስማቸውን ያው ሪኔም አድርጌው ነው የሚለው ካቴጎሪ። ከዛ ሌብሉን ዜሮ አልኩት። ከዛ ሶርት ኦርደር ይሄ ለኋላ የሆነ ለሶርቲንግ ስለሚጠቅመን ነው። እችኛዋን ነገር ፕሮዳክት ካቴጎሪ አይዲውን ነው የተጠቀምኩት። ያው ስላሽ ነገር አድርጌበት ነው። እና ይችኛው አሁን አንከር ሜምበሪ ናት። ለምንድን ነው እችን ያደረግኳት? እነዚህኞቹ ከእነዚህ እንዲነሳ ስለፈለኩኝ ከታፕ ሌቭሎች እነዚህ ናቸው። ከዚህ ተነስቶ ዘርዘር አድርጎ ታች ላይ እንዲያመጣልኝ ነው የፈለኩኝ። እና አንከር ሜምበሬን በዚህ መልኩ ዲፋይን አደረግኩት ማለት ነው። የሌለ ካለም ፈጠርኩ። ዜሮ አዝ ሌቭል 1 አልኩኝ። ከዛ ቀጥሎ ያው ዩኒየን ኦል የግድ ይባላል ብዬሻለሁ። የአስርቱ ትእዛዝ ነው ይሄ። ከዛ እዚህ ላይ ነው እንግዲህ የተወሰነ ወደ ኮምፕሌክሲቲ እየጨመረ የሚመጣ እዚህ ላይ ነው። አሁን ሪከርሲቭ ሜምበሪ ላይ ጥረቱ ውስጥ ላይ ያለው ነገር ያን ያክል ኮምፕሌክሲቲ የለውም። እንትኑን መረዳቱ ነው እንጂ ፕሮዳክት ካቴጎሪ አይዲ አወጣን። ከረንት ፕሮዳክት ካቴጎሪ አይዲ ኔም፣ ከዛ ያው ሌቭል አለ ለጊዜው እንዝለለው እንዲያደርግና ከምን ከፕሮዳክት ካቴጎሪ አለና እዚህ ላይ ቻይልድ አለው። ይሄ አሁን እንደ ሰልፍ ጆይን ነገር ነው እያደረግን ያለ ነው። ከዛ ፕሮዳክት ካቴጎሪ አይዲ ካቴጎሪ እና ቻይልድ አልነው። ይሄንን ጆይን አለና ሲቲኢዩ ጋር ራሱ ላይ ፓረንቱ ከሲቲኢዩ ጋር ጆይን አደረግ ነው። ሲቲኢ ይችኛዋ ናት። ከዛ ፓረንታል ነው የሆነ ፓረንት ቻይልድ ሪሌሽንሺፕ ነገር ስላላቸው ማለት ነው እነዚህ። ከዛ ያው ሌላም ስም ልንሰጠው እንችላለን። ይሄ ቻይልድ ፓረንት የሚለውን ብቻ በዛ እንዲሆን ብለን በሚል ነው እችኛው ፓረንት ያልኳት። ከዛ ስለዚህ ከራሱ ጋር ጆይን እናደርገዋለን። አሁን በእኛ ሁኔታ ላይ በምንድን ነው ጆይን የምናደርገው? የፓረንቱ ፕሮዳክት ካቴጎሪ አይዲ ለቻይልዱ ፓረንት ፕሮዳክት ካቴጎሪ አይዲ ጋራ እኩል ሲሆን ብለን ነው አሁን ይህንን ጆይን ያደረግነው እዚህ ላይ። ኤክሲኪዩት እናደርግና አንዴ የሚያወጣለን። አሁን ይህን ኤክሲኪዩት ስናደርገው በዚህ መልኩ ነው መጨረሻ ላይ ኩዌሪያችንን የሚያወጣልን። ምንድነው የሆነ እንትን አድርጌው ነው ልክ ፓረንቱ እዚህ ላይ ይቀመጥና ከዛ የእሱ ችልድረኖች ትንሽ ገባ ብለው እንዲቀመጡ ተደርገው ነው። አሁን የባይክ ልጆች እነዚህ ሶስቱ ናቸው። የኮምፖነንት ልጆች እነዚህ ሶስቱ ናቸው። እንደዚህ የክሎዚንግ ልጆች እነዚህ ናቸው። የአክሰሰሪም ልጆች እነዚህ ናቸው። የእነሱም ደግሞ ሌሎች ልጆች ቢኖሯቸው አሁን ወደዚህ ብንመለስ ይሄኛው ልጅ ቢኖረው ደግሞ እዚህ ላይ ገባ ብሎ ይቀመጣል እሱ እና እና እነዚህን ሪሌሽንሺፖች ይሄ ሪከርሲቭ ሲቲያችን በመረዳት እያወጣ በዚህ መልኩ ያመጣልናል። መጨረሻ በዚህ መልኩ ነው የሚያደርግልን እና ያንን እንዲያደርግ የተወሰነ ተጨማሪ እነዚህ ኢንሰርት ያደረኳቸው ነገሮች ለዛ ብዬ የጨመርኳቸው ናቸው። የተወሰኑ የሆነ ዴፕስ እንዲጨምር ማለት ነው። ይሄ አንድ ደረጃ ብቻ ስለሆነ እዛ ጋር ስፔስ ሌቭል 4 ታይምስ ሌቭል ታይምስ 4 ያልከው
ታይምስ ፎር ለምንድን ነው የሚያስፈልገው? ይሄ ስፔስ የሚለው ታውቂዋለሽ? ይሄን ፋንክሽን እሷ ገባ ገባ ያደረገችልህ ነች። አዎ አንድ ስፔስ ነው የሚያወጣ ስፔስ ስትይ። ስለዚህ ስፔሱን አንድ አራት ምናምን እንዲያደርገው ነው። ኦኬ አራት ስፔስ አንድ ስፔስ ብትሆን አሁን እዚች ላይ ናትም ብዙም አትታይም። ትክክል። ለዛ ነው እና ሌቭላችን ይኖራል ከላይ የተያዘ ልክ እንዳለበት ሌቭል እያደረገ በአራት እያባዛ ስፔስ እንዲሰጠው ነው። ይሄ ለዚህ ለስትራክቸር ነው። አሪፍ ነች። እሱን ያደረኩት ለዛ ነው። አንድ እዚህ ላይ እንድትይዙ እንትን የምፈልገው ነገር ምንድን ነው? እዚህ ላይ ዜሮ ነበረ ሌቭሉን ያልነው። ከዛ እዚህ ሪከርዥኑ ላይ ምንድን ነው ያልነው? ሌቭል +1 ነው ያልነው። ስለዚህ የመጀመሪያው ሌቭል ላይ ዜሮ ነበረ። ልክ ይሄኛው አንድ ኤክሲኪዩት ሲደረግ ምን ያደርጋል? ሌቭሉ 1 ይሆናል። ሌቭል ከዜሮ ነበረ 0 +1 ስለሚያደርግ ማለት ነው። ያችን ይዞ ነው የሚቀመጥ፣ የሆነ ቦታ ላይ ያስቀምጣታል ሌቭሏን። እና ይችኛዋ እንትን ትጫወታለች፣ ወሳኝ ሚና ትጫወተች ይችኛዋ ናት። እዚህ ላይ ነው ሪከርዥኑ። ከዛ ሁለተኛ ማነው ሶስተኛ ላይ ደግሞ ኤክሲኪዩት ሲደረግ ሌቭሉ ስንት ሆኗል? 2 ሆኗል አይደል? ሌቭሉ 2 ስለሆነ ከዛ በሁለት ላይ አንድ እየጨመረ ይሄዳል። ስለዚህ የሌቭሉ እየጨመረ የሚሄድ ሉፑ ወይም ሪከርዥኑ እየተደጋገመ በሄደ ቁጥር ይችኛዋን አንድ እየጨመረ ስለሚሄድ ነው። አሁን ድጋሚ ኤክስኪዩት ብታደርገው የሌቭሎች ቁጥር ይቀየራል ማለት ነው ወይስ? አይደለም። እኔም አንዴ ነው ኤክስኪዩት ማደርገው። እኔ ግን አንዴ ኤክስኪዩት ሳደርግ ሪከርሲቭ ሜምበሩ 100 ጊዜ ኤክስኪዩት ሊያደርግ ይችላል። እንዳለኝ ሬከርድ ብዛትና እንዳለኝ የሌቭል ብዛት። ኦኬ አሁን ላይኛው 0 as ሌቭል ብለዋል። ከዛ ሁለተኛው ከዩኒየን በኋላ ያለችው ፓረንት ሌቭል ከፓረንቱ ሌቭሉን ወሰደና +1 አደረገው። ኤክስፔክት ያደረኩት 0 የነበሩት በሙሉ ላይ እንዳለ 0 አይደል ያደረግናቸው ሌቭል የሚሉትን። እሺ +1 ሲሆን 0 የነበሩት ወደ 1 ይቀየራሉ ብዬ ነበር። አይደለም። አሁን ይኸውልሽ የኛውን ስታዩ እነዛን የማይቀይራቸው ቶፕ ሌቭል ያሉትን እኮ ለብቻው ወስዶ ያስቀምጣቸዋል። አሁን ባይክ 0 እንደያዘ ቀርቷል። ኮምፖነንት 0 እንደያዘ ቀርቷል። እና እነዚህን ለብቻቸው አስቀምጧቸዋል። በቃ አውጥቷቸዋል። ስለዚህ ቀጣይ ላይ ይሄ ሪከርሲቭ ሜምበሩ ኤክሲኪዩት ሲደረግ ለነዚህ ሪፖርት የሚያደርጉ በእነዚህ ስር ያሉትን ሰዎች ነው የሚያወጣ ያሉትን እቃዎች። አሁን ለምሳሌ ለባይክ የባይክ ልጆች እነማን ናቸው የሚለውን ነው የሚያወጣ። ከዛ ለነሱ ሌቭል ስንት ይሰጣቸዋል? ሌቭል የባይክ ሌቭል 0 ነበር አይደል? እዛ ላይ አንድ ጨምሮ 1 ይሰጣቸዋል ሌቭል። ትክክል። ስለዚህ ይሄ አንድ ሆነ፣ ይሄ አንድ ሆነ፣ ይሄም አንድ ሆነ። ኮምፖነንትም 0 ነው። የኮምፖነንትን ልጆች ያወጣል ደረደረ። ከዛ ለእነሱ ሌቭል ስንት ልስጣቸው? የኮምፖነንት 0 ነበረ፣ በሱ ላይ 1 ጨምሮ 1 አደረገ። እና እንዲህ እያደረገ አሁን እነዚህ ብዙ ስለሆኑ ነው አንከር ሜምበራችን ላይ 4 ስለሆኑ ለአራቱ ለየራሳቸው ለልጆቻቸው ይሄን ሁሉ ኤክሲኪዩት ያደርጋል ማለት ነው። ስለዚህ ሪከርሲቭ የተባለበት አሁን ለምሳሌ ለባይክ 3 ጊዜ ኤክሲኪዩት አደረገ። ለምን? 3 ልጆች ስላሉት። ሪከርሲቭ እንትኑ ለባይክ ብቻ 3 ጊዜ ነው ኤክሲኪዩት ያደረገ። እኔ አይደለሁም፣ እኔ አንዴ ነው ያደረኩት ኤክሲኪዩት ያደረኩት። ግን ሪከርሲቭ ሜምበሩ ለባይክ 3 ልጆች ስላሉት ለሱ 3 ጊዜ ኤክሲኪዩት አደረገ። ያ ደግሞ በምን ዲተርሚን ይሆናል? በዚህ
በፕሮዳክት ካቴጎሪ አይዲ እና በፓረንት ፕሮዳክት ካቴጎሪ አይዲ በዚያ ይሄድና አሁን በዛ መሰረት ነው ፓረንት ለዛ የዚህኛው ፓረንት የሆኑ አንድ ያላቸው ይሄንንና ይሄን ፕሮዳክት ካቴጎሪ አይዲ እና ይሄን እያገናኘ ማለት ነው። በዛ መሰረት ሶስቱ ኤክሲኪዩት ያደርጋል። ለባይክ ለኮምፖነንት ደግሞ በልጆቹ ብዛት ኤክሲኪዩት ያደርጋል። ለክሎዚንግም ለአክሰሰሪዝም በዚህ መሰረት እነዚህን ኤክሲኪዩት ያደርጋል።